ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ሳምንታዊ ካዜና የሚቀርብበት ፕሮግራማችን ነው። በዚህ ፕሮግራም በሳምንቱ በየካ ክፍለ ከተማ አስተዳደር የተከናወኑ አበይት ተግባራት ወደ እናንተ ይደርሳሉ። እርሶም የምንለቃቸው ወቅታዊና ትክክለኛ መረጃዎች እንዲደርሱ የካ ኮሙኒኬሽን የሚለውን የድረገጽ የፌስቡክ፣ ዩቲዩብ፣ ቴሌግራም እና ሌሎች የማህበራዊ ሚዲያ አማራጮችን ሰብስክራይብ በማድረግ ይከታተሉን። የካ ክፍለ ከተማ አስተዳደር ሁሉንም ብሎኮች ለነዋሪዎች ምቹ፣ ውብና ጽዱ ለማድረግ በራስ አቅም ህብረተሰቡን በማስተባበር እየተከናወነ የሚገኘው ስታንዳርድ የማስጠበቅ ተግባር ተጠናክሮ ቀጥሏል። የካ ክፍለ ከተማ ጠቅላላና የወረዳ አስተባባሪ ኮሚቴ አባላት በወረዳ 9 አስተዳደር በመገኘት በህብረተሰብ ተሳትፎ በራስ አቅም በአጭር ጊዜ ተጀምረው ሞዴል የሆኑ ብሎኮችን ተዘዋውረው በመመልከት አበረታተዋል። በምልከታው የካ ክፍለ ከተማ ዋና አፈ ጉባኤ አቶ ብስራት ማጆሬ እንደገለጹት በወረዳ 9 በአጭር ቀናት የህብረተሰቡን የዘመናት የመልማትና የመዘመን ጥያቄ የመለሰ ስራ በስታንዳርድ ማስጠበቅ እውን ማድረግ መቻሉንና በቀጣይም ተጠናክሮ ሊቀጥል እንደሚገባ አሳስበዋል። የክፍለ ከተማ ዋና ስራ አስፈጻሚ ጽህፈት ቤት ኃላፊ አቶ ታሪኩ ደሳለኝ በበኩላቸው ስራዎችን በማስተባበር ከተማችን አዲስ አበባን እንደ ስሟ ውብና ማራኪ ለማድረግ በክፍለ ከተማችን ባሉ ወረዳዎች እየተከናወኑ ያሉ የስታንዳርድ ማስጠበቅ ስራዎች ለሌሎች አካባቢዎችም ሞዴልና በተሞክሮ ሊወሰዱ የሚገቡ በመሆናቸው ተጠናክረው ሊቀጥሉ እንደሚገባ አስገንዝበዋል። በክፍለ ከተማው በአብዛኛው ወረዳ ህብረተሰቡን በማስተባበር በራስ አቅም ሞዴል ብሎኮች የተፈጠሩ ሲሆን በብሎኮች የፍሳሽ ማጠራቀሚያ ሴፍቲ ታንከር፣ ደረጃውን የጠበቀ አጥር፣ ፋሲድ ላይት፣ የቀለም ቅብ ስራ፣ የአልሙኒየም ክላንድ ገጠማና የ20/50 ራዲየስ የአረንጓዴ ልማት ስራዎች እንዲሁም የመብራት ስታንዳርድ ያሟሉ ሆነዋል። የወረዳው አመራሮችን ሞዴል የሆኑና እየሆኑ ያሉ ብሎኮችን ለክፍለ ከተማው ጠቅላላ አመራርና ለወረዳ አስተባባሪዎች በማስጎብኘት በቀጣይ በሚከናወኑ ተግባራት ላይ ውይይት አካሂደዋል። የየካ ክፍለ ከተማ ቤቶች አስተዳደር ጽህፈት ቤት የመንግስት ቤት ውል እድሳት አገልግሎትን ፈጣን፣ ቀልጣፋና ፍትሃዊ በሆነ መልኩ እየሰጠ እንደሚገኝ ገለጸ። የጽህፈት ቤቱ ኃላፊ አቶ ታመነ አበበ ለዝግጅት ክፍላችን እንደገለጹት የመንግስት የንግድና የመኖሪያ ቤት ውል እድሳትን ተከትሎ ከክፍያ ጋር በተያያዘ የተገልጋዮችን እንግልት ለመቀነስ በተቋሙ የቴሌብር ባለሙያዎች ተገኝተው አገልግሎት እንዲሰጡ እየተደረገ እንደሚገኝና ተገልጋዮች በየወረዳው የሚስተናገዱበት ፈረቃ በማውጣት አገልግሎት እያገኙ እንደሚገኙ ገልጸዋል። የመንግስት የንግድና መኖሪያ ቤት ውል እድሳት ክፍያ በቴሌብር እንደሚከፈል የገለጹት አቶ ታመነ አበበ ከዚህ ጋር በተያያዘ ተገልጋዮች የሚያጋጥማቸውን እንግልት ለማስቀረት ከቴሌብር ባለሙያዎች ጋር በመነጋገር በተቋሙ በመገኘት ቴሌብር የሌላቸው ተገልጋዮች አገልግሎቱን በተቀላጠፈ መልኩ እንዲያገኙ መደረጉን አብራርተዋል። በወረዳ ደረጃ ሲሰጥ የቆየው የተቋሙ አገልግሎት ወደ ክፍለ ከተማ መምጣቱን ተከትሎ ወረፋ እንዳያጋጥም ለወረዳዎች የሚስተናገዱበት ፈረቃ በማውጣት በየብሎካቸው በመለጠፍ አገልግሎት የሚያገኙበትን ቀን እንዲያውቁና እንዲጠቀሙ መደረጉን ያነሱት አቶ ታመነ አበበ በዚህም የተነሳ የአገልግሎት አሰጣጡ ለተገልጋይ ምቹና ቀልጣፋ የማድረግ ስራ በስፋት ተሰርቷል ብለዋል። የየካ ክፍለ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ለ313 አዲስ የአልሚ ምግብ ተጠቃሚዎች የግንዛቤ ማስጨበጫ ስልጠና ሰጥቷል። ጽህፈት ቤቱ ከአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ጋር በመተባበር ከ12ቱም ወረዳ ለተወጣጡ 313 አዲስ የአልሚ ምግብ ተጠቃሚዎች በቀዳማይ ልጅነት እድገትና በአልሚ ምግብ አጠቃቀም ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥቷል። የግንዛቤ ማስጨበጫ መድረኩን ያስጀመሩት የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ምክትል ቢሮ ኃላፊና የህፃናት ዘርፍ ተጠሪ ወይዘሮ መቤት ተስፋዬ እንደገለጹት እንደ ከተማ ነባር 11900 የአልሚ ምግብ ተጠቃሚዎች እንደነበሩ አንስተው በዚህ ዓመት 3100 አዲስ ተጠቃሚዎችን በመጨመር 15000 ዜጎች ፕሮግራሙን እንዲጠቀሙ ማድረግ መቻሉን አንስተው አዲስ ተጠቃሚዎች ስለ ፕሮግራሙ በቂ ዕውቀት እንዲኖራቸው ለማድረግ በ11ዱም ክፍለ ከተሞች የግንዛቤ ማስጨበጫ መድረኩ እየተካሄደ እንደሚገኝ ገልጸዋል።
የየካ ክፍለ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ እናቴነሽ አለማየሁ በበኩላቸው በአልሚ ምግብ የቀጥታ ድጋፍ የተለዩ ነባር 1201 ተጠቃሚዎች እንደ የካ ክፍለ ከተማ እንደነበሩ አንስተው በዚህ ዓመት 313 አዲስ ተጠቃሚዎችን በመለየት ከጥቅምት ወር ጀምሮ አገልግሎቱን እንደሚያገኙ አንስተው እነዚህ አዲስ ተጠቃሚዎች ከስልጠናው የሚያገኙትን ዕውቀት በአግባቡ በመተግበር የፕሮግራሙን ዓላማ በመረዳት ለታለመለት ግብ እንዲያውሉ ጥሪ አቅርበዋል። በመድረኩ የቀዳማይ ልጅነት እድገት ፕሮግራምና ከጽንስ ጀምሮ እስከ 3 ዓመት የሚሰራው የአልሚ ምግብ ድጋፍ ዓላማ እንዲሁም በህፃናት ላይ ሊሰሩ በሚገቡ ዋና ዋና ተግባራት ዙሪያ በጽህፈት ቤቱ የቀዳማይ ልጅነት ክትትል ቡድን መሪ በአቶ ቡሻዳን የግንዛቤ ማስጨበጫ ስልጠና ተሰጥቷል። ታችን ለነገዋ ኢትዮጵያ ተስፋ በሚል መሪ ሐሳብ 3ኛ ዙር አብርሆት የኪነ ጥበብ ምሽት በየካ ክፍለ ከተማ ተካሂዷል። የየካ ክፍለ ከተማ ባህል ኪነ ጥበብ ጽህፈት ቤት የገዢ ትርክታችን ለነገዋ ኢትዮጵያ ተስፋ በሚል መሪ ሐሳብ ገዢ ትርክትን ማስረጽ ዓላማ ያደረገ 3ኛ ዙር አብርሆት የኪነ ጥበብ ምሽት አካሂዷል። በመርሃ ግብሩ ላይ መልእክት ያስተላለፉት የየካ ክፍለ ከተማ የዲሞክራሲ ስርዓት ግንባታ ማስተባበሪያ ቅርንጫፍ ጽህፈት ቤት ተወካይ አቶ እንደሰን ሙላት ኪነ ጥበብ የወል ትርክቶችንና ብሔራዊነትን ለማጽናት የጎላ ፋይዳ እንዳለው ገልጸው ኪነ ጥበብ በዚህ ረገድ ያላትን ሚና እንድትወጣ የኪነ ጥበብ ምሽት በየወሩ እየተዘጋጀ እንደሚገኝ በመግለጽ ገዢ ትርክትን ማስረጽ ሀገረ መንግስትን ለመገንባትና ህብረ ብሔራዊ አንድነትን ለማጽናት ወሳኝ መሆኑን አስገንዝበዋል። የየካ ክፍለ ከተማ አስተዳደር ባህልና ኪነ ጥበብ ጽህፈት ቤት ኃላፊ አቶ ዮሐንስ ስዩም በበኩላቸው የአእምሮ ምግብ የሚገኘው ከኪነ ጥበብ መሆኑን አንስተው ጉልበት፣ ሀብትና ዕውቀት ክህሎት የሆነውን ኪነ ጥበብ ለተተኪ ትውልድ ለማሻገርና ገዢ ትርክትን ለማስረጽ የስነ ጽሁፍ ምሽቶች በክፍለ ከተማው ስር በተከታታይ እየተካሄዱ እንደሚገኙ ገልጸዋል። የየካ ክፍለ ከተማ ምክር ቤት ጽህፈት ቤት ኃላፊ ወይዘሮ ማያት አልደሰ በበኩላቸው ሀገራችን ኢትዮጵያ የአሁኑንና የመጪውን ትውልድ ጥቅምና ፍላጎት የሚያስከብር አስተማማኝ መሰረት ላይ ለመገንባት እየሰራች እንደሚገኝ አንስተው ትርክታችን ያለፈውን ብቻ ሳይሆን የዛሬን እድልና የነገን ተስፋ ታሳቢ ያደረገ ሊሆን እንደሚገባ ገልጸዋል። በመድረኩ በርካታ የኪነ ጥበብ ባለሙያዎች ልዩ ልዩ የስነ ጽሁፍ ስራዎች፣ ሙዚቃዎች፣ የሰርከስ ትርኢቶች፣ የስዕል አውደ ርዕይ እንዲሁም ጭውውቶች ቀርበዋል። በመርሃ ግብሩ ላይ የየካ ክፍለ ከተማ ዋና አፈ ጉባኤ አቶ ብስራት ማጆርን ጨምሮ የክፍለ ከተማና የወረዳ አመራሮች ከ12ቱም ወረዳ የተውጣጡ ነዋሪዎች ተገኝተዋል። የየካ ክፍለ ከተማ አስተዳደር በገበያ ማረጋጋት፣ ኑሮ ውድነት፣ ህገወጥ ንግድ ቁጥጥርና ኢትዮጵያ አዲስ አበባ ታምርት ግብረ ኃይል የ90 ቀን እቅድ ስራዎችን ገምግሟል። የንቅናቄው የክፍለ ከተማና የወረዳ ግብረ ኃይል አባላት በተገኙበት የ90 ቀናት እቅድ ስራዎችን በመገምገም የቀጣይ ቀሪ እቅዶች ላይ ውይይት ተካሂዷል። የ90 ቀናት እቅዱን ያቀረቡት የየካ ክፍለ ከተማ አስተዳደር ንግድ ጽህፈት ቤት ኃላፊ አቶ አለማየሁ ማሞ እንደገለጹት በተለያዩ የአደባባይ ንግድ ባዛሮች ላይ በተመጣጣኝ ዋጋ አምራችና ኢንዱስትሪዎችን በማሰማራት ለሸማቹ ማህበረሰብ ውጤታማ የግብይት ስርዓት መፈጠሩን ገልጸዋል። የተገኙ ጥንካሬዎችን በማስቀጠል ቀሪ ተግባራትን ከክፍለ ከተማ እስከ ወረዳ በቅንጅት የሚሰሩ መሆናቸውን የገለጹት አቶ አለማየሁ በዋናነት እቅዱ ገበያውን ማረጋጋት፣ ህብረተሰቡን ተጠቃሚ ለማድረግ ያለመ በመሆኑ ሁሉም የግብረ ኃይሉ ባለድርሻ አካላትን በማሳተፍ ጤናማና አግባብነት ያለው የንግድ ስርዓት እንዲሰፍን ማድረግ ይገባል ብለዋል። ህገወጥ ንግድን ወደ ህጋዊነት ማምጣት፣ ምርትን በጥራትና በከፍተኛ መጠን ማቅረብ፣ የንግድ ፍቃድ እድሳት እንዲከናወን ማድረግ፣ ህገወጥ የምርት ክምችት እንዳይኖር ማድረግና መሰል ተግባራት በቅንጅት የሚከናወኑ መሆናቸውን አቶ አለማየሁ ማሞ ጨምረው አብራርተዋል። የየካ ክፍለ ከተማ ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ አብዲ ሙሉነህ በበኩላቸው በገበያ ማረጋጋት፣ ምርትና ምርታማነትን በማጎልበት የቅዳሜና የእሁድ ግብይቶችን ጅምላ አቅራቢዎች እንዲሳተፉባቸው ማድረግና ማጠናከር፣ የኢንዱስትሪ ምርቶች በስፋትና በጥራት እንዲገቡ ማድረግ፣ ህገወጥነትን መቆጣጠር ይገባል ብለዋል። የ90 ቀን እቅዱን ውጤታማ ለማድረግ የሰላምና ጸጥታ ስራን በማከናወን የነዋሪውን ደህንነት በማስጠበቅ የንግድና የግብይት ቁጥጥር ስርዓቱን በማጠናከር የጸጥታ አካላትን ጨምሮ ሁሉም ባለድርሻ አካላት መረባረብ እንዳለባቸው አቶ አብዲ ሙሉነህ አሳስበዋል።
በመድረኩ የምሽት የንግድ ስርዓትን በማጠናከር የሸማቹን ማህበረሰብ ፍላጎት ለማሟላት ግብረ ኃይሉ በቅንጅት መስራት እንዳለበት አቅጣጫ ተቀምጧል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ ሳምንታዊ ዜና መጽሔታችን እየተከታተላችሁትን ይመስል ነበር። ሳምንት በተመሳሳይ ጉዳዮች ተመልሰን እንገናኛለን። እስከዛው ቸርን ሰንብቱ።